ከፕሮጀክት በተጨማሪ የዱቤ ሽያጮችንም እንሸጣለን። በሀገሪቱ አሉ ከሚባሉ ትልልቅ ድርጅቶች ጋር አብረን እየሰራ ነው። ለምሳሌ ኢትዮ ቴሌኮም አለ፣ አየር መንገድና ሌሎች። ብርሃኔ ገብረሕይወት እባላለሁ። የፕሮጀክትና ክሬዲት ሴልስ ማናጀር ነኝ። ጄም ፈርኒቸር ውስጥ ከተቀላቀልኩኝ 2 ዓመት ሆኖኛል። የተለያዩ ድርጅቶች ጋር እየሄድን የዱቤም የፕሮጀክት ስራዎች አግሪመንት እያሰርን ስራዎችን በመስራት ላይ እንገኛለን። ከፕሮጀክት በተጨማሪ የዱቤ ሽያጮችንም እንሸጣለን። በሀገሪቱ አሉ ከሚባሉ ትልልቅ ድርጅቶች ጋር አብረን እየሰራ ነው። ለምሳሌ ኢትዮ ቴሌኮም አለ፣ ኢትዮጵያ አየር መንገድና ሌሎች ትልልቅ ባንኮች አብረን እየሰራን ያለ ነው። የአከፋፈል ስርዓቱን ቅድሚያ ከ10 እስከ 20% ቅድመ ክፍያ ይከፈላል። ቀጣዩ ደግሞ 90 ወይም 80% ደግሞ በአንድ ዓመት ውስጥ በየወሩ እየተቆረጠ ከሰራተኛው የሚከፈል ይሆናል ማለት ነው። አኗኗር ዘይቤያችንን ቀለል የሚያደርግልን ነገር ነው። ከምርቶቻችን ዲዛይን ከዋጋ ሰው አፎርድ ሊያደርገው የሚችለውና ሆቴል፣ ሪል ስቴት፣ ሆስፒታል፣ ትምህርት ቤቶችና ሌሎች ትልልቅ ፕሮጀክቶች ላይ ኦሬዲ ለመስራት ዝግጁ ነን። ከኛ ጋር አብረው መስራት የሚችሉ ካምፓኒዎችን ያለ ጥርጥር 100% ፐርፌክት የሆነ ስራ በእነሱ በሚፈልጉት ስራ መስራት እንችላለን። መተው ጆይን አድርጎን አብረው መስራት ይችላሉ።